ባለፈው በሰራውላችሁ ቪዲዮ የሚያወፍር ስሪልን ብላችሁኝ ባለፈው ካንድም ሁለት ቪዲዮ ወደ ኋላ ተመልሳችሁ እዩት። ካንድም ሁለት ቪዲዮ የሚያወፍር ብላችሁኝ ሰርቼላችኋለሁ። በጣም ብዙ ልጆች ተጠቅማችሁት ጠቅሞኛል ያላችሁ በውስጥ የጻፋችሁልኝ ኮሜንት ላይ ራሱ በርቺ ዙዙዬ ጎበዝ በጣም ተጠቅመንበታል ብላችሁ በጣም ብዙ ልጆች ያልጠበቅኩት መልስ መልሳችሁልኛል። ዛሬ ደግሞ እንደተለመደው ቦርጭ የሚቀንስ እና ደግሞ በጣም ወፍራም ሰውነት ነው ያለኝ ሸንቀጥቀጥ የሚያረግ ካለኝ ሰውነት የሚቀንስልኝ የተወሰነ ነገር ይዘሽልን ነይ ባላችሁኝ መሰረት ይሄንን ቪዲዮ ላይክ ሰብስክራይብ በማድረግ ጀምሩት። ምክንያቱም ማበረታቻ ይሆነኛል። ዳይ ወደ ጉዳዬ እንገባለን ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የዙዙ ዩቲዩብ ቻናል ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እንግዲህ ኪችን ነው ያለሁት። ኪችናችን ድሮ ነጭ ነበር አይደል? አሁን ደግሞ በቡኒ መተናል። ያው አዲስ ቤት ስለቀየርን ከኋላ የሚታየውን እንዳታዩት። መቼስ ኪችን ላይ ኮተት አይጠፋም፣ የተለያዩ ነገሮች አይጠፉም። ስለዚህ ከኋላ የሚታየውን እንዳታዩ። እንዴት ናችሁ? ሰላምታዬን ሳልጨርስ ወደ ገደለው ገባው። እንዴት ናችሁ? ደህና ናችሁ ወይ? ሁላችሁንም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንግዲህ ወሬ አላበዛባችሁ፣ ወሬ ሳላበዛባችሁ ነው አጠር ያለ ነገር ነው ይዤላችሁ የመጣሁት ዛሬ። በጣም ጠፍቻለሁ አውቃለሁኝ። እኔ የሆነ ቋሚ የሆነ ነገር ሳሊዝ የሆነ አስተማሪ የሆነ ነገር ሳሊዝ መምጣት ይደብረኛልና ለዛ ነው ቆይቼ የምመጣው። ባለፈው የሰራውላችሁን ስለ መድኃኒቱ እነዛ ስለ ኦሜጋ 3 ፋቲ አሲድ የተለያዩ ነገሮችን ሰርቼላችሁ ቫይታሚን ዲ ቫይታሚን ሲ ሰርቼላችሁ በጣም ብዙ ልጆች ጎበዝ በጣም ጠቅሞናል ብላችሁኛል። እንዲሁም ደግሞ ከዚህ በፊት ከአንድም ሁለት ቪዲዮ የውፍረት ወይም ደግሞ መወፈር እንፈልጋለን ብላችሁኝ በጣም ብዙ ልጆች በጠየቃችሁኝ መሰረት ቪዲዮ ሰርቼላችሁ በጣም ብዙ ልጆች መልሳችሁ አጥጋቢ ነው። በጣም ተመችቶናል፣ የሰራሽልን ቪዲዮ ቁም ነገር ላይ ውሏል፣ ተግባር ላይ ውሏል። 40 ኪሎ ነበርኩ 45 መጣው፣ 45 ነበርኩ 55 መጣው ብሎ በጣም ብዙ ልጆች ኮሜንት አድርገውልኛል። አይኔን እንግዲህ ቅርበሉኝ ጋይስ፣ እንቅልፍ ይለኛልና በመሃል አይኔን ስልብ ሳረግባችሁ ይቅርበሉኝና ቪዲዮውን ሰብስክራይብ ላይክ ሼር እያደረጋችሁ ጀምሩት። የሼር ምልክቷን ስትነኳት የኮፒ ሊንክ ምልክት ትመጣለች። ብዙ የማዳም ቅመሞች እንዲጠቀሙበት ደግሞ እናንተ ኮፒ ሊንክ ሼር እያደረጋችሁ አድርሱልኝ ማለት ነው። ይሄ ነገር ዛሬ ደግሞ እንግዲህ ባለፈው የውፍረት ነው ይዤላችሁ የመጣሁት አይደለ? ዛሬ ደግሞ ምንድነው የመቀነሻ በጣም ብዙ ልጆች ወፍረናል። ለወፈረ ሰው አንቺ ሁሌ ወፍሩ ብለሽ ነው የምትሰሪውና የወፈርን ሰዎችስ እንዴት ነው የምንቀንሰው ብላችሁ ብዙ ልጆች በጠየቃችሁኝ መሰረት ነው ይዤላችሁ የመጣሁት። ይሄ ከፍሩት የሚሰራ ነው። የትኛውም ጀመያ ላይ ይገኛል። የትኛውም ትልልቅ ሱፐርማርኬቶች በቃላ ውስጥ ላታገኙት ትችላላችሁ። ኖርማል የሰፈር ሱቅ ላይ ላታገኙት ትችላላችሁ። ግን ትልልቅ ጀመያዎች ከሄዳችሁ ይሄን ነገር ታገኙታላችሁ። የሚሰራው ከፍራፍሬ ነው። ከካሮት፣ ከማንጎ፣ ከኮኮናት ከአትክልት። ኦኬ እንግዲህ አቋረጥኩባችሁ። እንደነገርኳችሁ ከፍራፍሬ ነው የሚሰራው። ከካሮት፣ ከማንጎ፣ ከኮኮናት፣ ከጥራጥሬ ከተለያዩ ነገሮች ነው የሚሰራው። እንደዚህ ተዘጋጅቶ ሁሉ ነገር አልቆለት ነው። አያችሁት? ይሄው ፎቶን ማንሳት የምትፈልጉ ይሄው ፎቶ። እሺ አልቆለት ነው። ፈተሽ ከፍተሽ አሳይን ደግሞ ለምትሉኝ ደግሞ ይሄው ይሄን ይመስላል። እዩት፣ ታያችኋል? ይሄን ይመስላል። ከተለያዩ ፍራፍሬና አትክልት ነገሮች ነው የሚሰራው ተቀላቅሎ ማለት ነውና ይሄንን በተደጋጋሚ ለአንድ ወርም ይሁን ሳታቋርጡ ይቅርታ ውዶቼ በመሃል እያቋረጥኩባችሁ ነው።
ለአንድ ወር ሳታቋርጡ በመሃል ይሄንን አሁን ያሳየዋችሁን ግባት ፊሊክስ ይባላል። አሁን ያሳየዋችሁ ስሙ ፊሊክስ ይባላል። አሁን ያሳየዋችሁን ግባት ተጠቀሙት። ቪዲዮን እስከ መጨረሻ ስለማታዩ ነው እኔ የምሰራው ቪዲዮ የምናገረው ነገር የማይገባችሁ ቪዲዮን እስከ መጨረሻው ስለማታዩት ነው። እስከ መጨረሻው በማየት ላይክ በማድረግ ሼር፣ ኮፒ ሊንክ በማድረግ ሌሎችም ሰዎች እንዲጠቀሙበት፣ ሌሎች የማዳም ቅመሞች እንዲጠቀሙበት አድርጉ። እንግዲህ ባለፈው ስለ ውፍረት የሰራሽልን ቪዲዮ የታለ ካላችሁ ወደ ኋላ ተመልሳችሁ ስለ ውፍረት የሰራሁት ቪዲዮ አለ ማየት ትችላላችሁ። እሺ እሱን በማየት እሱ ውስጥ ገብታችሁ እሱን በማየት መወፈር የምትፈልጉ ተወፍራላችሁ። መክሳት የምትፈልጉ ደግሞ አሁን እንደነገርኳችሁ መቀነስ የምትፈልጉ ይሄንን ማታ ከመተኛታችሁ በፊት ቀደም ብላችሁ ከ2 ሰዓት ከ3 ሰዓት በፊት ይሄንን በሙቅ ውሃ ነው የምታደርጉት። እሺ ሙቅ ውሃ ታረጉና ሚክሮዌቭ ውስጥ ነው የምታስገቡት። አሰራሩ ሚክሮዌቭ ውስጥ እኔ መክሳት አልፈልግም። ላይክ አሳያችሁ ነበር በልቼ መክሳት አልፈልግም። ላይክ እንደዚሁ ነው መቆየት የምፈልገው። መክሳት አልፈልግም ስላችሁ በቃ መክሳት አልፈልግም፣ ወደዋለሁ። ላይክ ያለኝን ነገር ወደዋለሁ። ምክንያቱም ይሄ ሰውነት እንዲመጣ በጣም እኔ 49 እስከ 51 ኪሎ ነበርኩኝ። ላይክ አሁን 80 ኪሎ ልገባ ትንሽ ነው የቀረኝና ስታዩ ሰውነቴ 80 ኪሎ አልመስልም አይደለ? አንስቼው ነው ላይክ በሰውነቴ ምናምን አንስቼው ነው እንጂ ኪሎዬ በጣም እንትን ነው። እና ብዙ ሰዎች ኪሎአቸው ያስጨንቃቸዋል፣ ሲጨምርም ያስጨንቃቸዋል፣ ሲቀንስም ያስጨንቃቸዋል። ስለዚህ ይሄንን ግባት ፍሌክስ የሚለውን ይሄንን ግባት በመጠቀም ራሳችሁ ከውፍረት መቀነስ ወይም ደግሞ ኪሎ መቀነስ ለምትፈልጉ ይሄንን ግባት ተጠቅማችሁ መቀነስ ትችላላችሁ ማለት ነው። እንግዲህ ወደ ኋላ እንደነገርኳችሁ ወደ ኋላ መለስ ብላችሁ የባለፈውን የሰራሁት የውፍረት ቪዲዮ አለ። መወፈር የምትፈልጉ እሱን እያያችሁ ተጠቀሙ፣ ይጠቅማችኋል። ምክንያቱም ብዙ ልጆች አስተያየት ሰጥተውበታል። እና ሌላው ደግሞ ለጨጓራ ስሪልን ላላችሁኝ እኔ ተልባ ጥሩ ነው ይባላል። እስካሁን ድረስ ተጠቅሜው አላውቅም። ሰው ጥሩ ነው ያለው ነገር ላይክ እኔ ራሴ ካልተጠቀምኩት የሆነን ነገር ወይም ደግሞ ቤት ውስጥ ከኔ ካሉ ቤተሰብ ከሆኑ ሰዎች ውስጥ የሆነ ሰው ተጠቅሞት የሆነ ለውጥ ያላየበትን ነገር ለናንተ ይሄ ተጠቀሙት ይሄ አሪፍ ነው ብዬ ማምጣት አልፈልግም። ገብታችኋል? ለናንተ ይሄን ተጠቀሙ ይሄ አሪፍ ነው ብዬ ማምጣት አልፈልግም። ራሴ የተጠቀምኩት ነገር ያወቅኩት ነገር ላይክ እኔ በቃ ያየሁትን ነገር ነው ላይክ እንድታዩ። ለዚህ ነው እኔ የቆየው ቪዲዮ ራሱ እንሰራላችሁ። ስለፈዘዝኩ ይቅርታ አድርጉልኝ። በጣም እንቅልፍ ማታ ስለማረፍድ ትንሽ እንቅልፍ ይዘኛልና ቀን ለዛ ነው አይኔ ሁላ ስውር ብሏልና ስለምትከታተሉኝ፣ ስለምትሰጡኝ አስተያየት፣ ስለምትሰጡኝ ፍቅር፣ ስለምትሰጡኝ ቦታ እኔ ቃል የለኝም ለእናንተ። የእውነቴን ነው የምላችሁ። ላይክ ስለምታደርጉልኝ፣ ሰብስክራይብ ስለምታደርጉልኝ በቃ እኔ የምላችሁ ነገር የለኝም። የእውነት ሁሉንም በነገራችን ላይ እኔ ኮሜንት አነባለሁ። እሺ እየገባው አያችኋለሁ። ሰብስክራይባችሁን አያለሁ ምን ያህል እንደጨመረና ማን ሰብስክራይብ እንዳደረገኝ ምናምን አያለሁ። ሁሉንም ነገር ማላይ እንዳይመስላችሁና እከታተላለሁ። ሁላችሁንም በጣም አድርጌ ከልብ አመሰግናለሁ። ይሄን ቪዲዮ እንደተለመደው ሼር አድርጉልኝ። ለሁሉም ቅመሞች ደርሶ ተጠቅመው እንትን እንዲሉት። ያልገባችሁ ነገር ካለ ወይም ደግሞ መጠየቅ የምትፈልጉት ነገር ካለ ከስር ኮሜንት ላይ ይሄ ነገር ዙዙ ያልገባንም ወይም ደግሞ ይሄን ነገር አስረጅን ብላችሁ ጠይቁኝ። በቻልኩት አቅም ለእናንተ ለመመለስ ዝግጁ ነኝ። ይሄንን ነው የምላችሁ። መልካም ቀን ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።